አጎቷ ፊልም እያልኳት የቲያትር መድረክ እግዚአብሔር ያሳየኝ። አሁን ከዚህ ጋይስ አልገባም እንዲገባን ሆኗል። አይዞሽ አንቺ ነው። በጣም ነው ደስ ያለኝ ቤተሰብ። ሻሎም ወገንታት እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ ፒስ። ዛሬ ደግሞ ለየት ባለ የቪዲዮ አገልግል ነው የመጣሁላችሁ። አገልግል ውስጥ ምን አለ የሚለውን እናንተ ከቪዲዮ እንድታዩ ነው መጋብዛችሁ። እናንተ ግን እንደ ሁልጊዜው ምንድነው ማድረግ ያለባችሁ? ኪራቱብን ሰብስክራይብ፣ ሼር፣ ላይክ በማድረግ የዜግነት ግዴታችሁን እየተወጣችሁ ሰላማችሁ ይብዛ። ወዳችኋል። ቅድም ነገርኩሽ። በቃ ጥያቄዎች እጠይቅሻለሁ፣ ከዛ 5 ጥያቄ እጠይቅሻለሁ። 5ቱንም ወይ ደግሞ 4ቱን እሺ፣ እኔ ጥሩ ሰው ስለሆንኩ ፈሪሃ እግዚአብሔር ስላለብኝ 4ቱን ከመለስሽ ትሻለኛለሽ። እሱ ሰርፕራይዝ አንቺ በተወደደ ኖሮ 10 ብር ትላለች። ይሄ ትንገዛ ሮያል ገዛች። ሻሎም ወገንታትና ወገንታት እንዴት ናችሁልኝ? እንዴት ከረማችሁልኝ? ዛሬ ደግሞ ጎፍታቲት ቤት ነው የተገኘ ነው። ምሳ ጋብዘኛል። አጣጥፎኝ ከተኛውበት እንትን በሴታፕ አዘጋጅና ጠብቂኝ። መጣሁ እኔ ቀረጻ እንዳለው ነው የማውቀው። ዛሬ ቀረጻ አለኝ አይመችኝም አንገናኝም ብሎኛል። ከዛ አዘጋጅ ሴታፕ መጣሁ ጥድፍ ተለቀቀብኝ። ከዛ ተነሳው አዘጋጀው ሊመጣል ፀጉሬን አስተካከል ቁሬን አስተካከል አልመጣም። ከዛ ግን የሆነ ሰዓት አስተካከለሽ ነው ፀጉርሽ እንደዚህ ሰራለሁ። አሁን ሂጂ ልሰራ ነው። እሱ ይሻላል አስተካከለ ነው። እና ጋይስ ምንድነው እንደምታዩት ነው ያለው ነገር። ቪዲዮ በሚታልካሻ ምክንያት ነው የተገናኘ ነው። ለእኔ ዩቲዩብ ቻናል ቪዲዮ ልንሰራ ነው የተገናኘ ነው። እስኪ ጉዷን እናያለን። እዚች ልጅ ሙያ ተኮር የሆኑ 5 ጥያቄዎችን እጠይቃታለሁ። እግዚአብሔርን ይዤ እኔ ለመመለስ እግዚአብሔርን ይዤ ካልመለስኩኝ ያው አለማወቅ አይደለም ተሳስቼ ነው እንጂ አለማወቅ አይደለም አለመገንዘብ። እሺ ያው እንግዲህ የፊልም ባለሙያ እንደመሆናችን መጠን ሙያችንን ተኮር የሆኑ 5 ጥያቄዎች እጠይቃታለሁ። 5ቱን ወይ ደግሞ 4ቱን ከመለሰች ትሸለማለች። ደስ የሚለው ነገር ስለማትመልስ ሽልማቱ እኔ ጋር ነው የሚቆየው። መስገድ ካሜራ ምንድን ነው ሊለኝ እኮ ነው። ካሜራ ምንድን ነው? ሳውንድ እንዴት ነው የሚሰራው ሊለኝ። እሺ ካሜራ ምንድን ነው? እሺ ጋይስ 3 ጥያቄዎችን ገባለን። ግን ቀጥታ ካልመለሽ ሽልማት የለሽ። መጭበርበር አይቻልም። ደርሽ ያለው ያው ነው ምናምን የሚባል ነገር የለም። እሺ ጥያቄ ቁጥር 1 ይሄን አታውቂውም። ይሄን እንደ ቦነስ ነው የያዘው። እሺ የመጀመሪያው የኢትዮጵያ ባለቀለም ፊልም ምንድን ነው? ርዕሱ ከለር ያለው ባለቀለም ነው የሚባለው እኮ። ይሄ ከለር ያለው እንትን አጎቷ ታሞ እንደሆነ በእግዚአብሔር ተፋብኛል። እንትን ነው የሚለው ይሆን የአባቷ ገዳዮች ታገኙ የሚለው ፊልም የእንትና አባት እንትና አባቷ የአልማዝ ፊልም። እሺ የበቀለች አባት አባቷ ማን ነው? ሂሩት አባቷ ማን ነው? አንዴ አባቷ ማን ነው ያልከው እኮ እንጂ ሌላ ምንም አላልክም። ሂሩት አባቷ ማን ነው? እንዴ አባት ምናምን እንደሆነ አውቄያለሁ። ከዛ ማን ምናምን ስትል በቃ መጣልኝ ስሟ። እሺ ይኸውልሽ ችግር የለውም። ሂሩት አባቷ እኔ ከእግዚአብሔር አገኘሁ። ችግር የለውም። እንዳረመኔ ይሄንን መላው ኢትዮጵያ ሕዝብ የሚያውቀውን ጥያቄ መልሰሽ እንዳረመኔ አያርግሽ። እሺ ሁለተኛ አሁን የራሴ ጥፋት ምንም አይነት ፍንጭ አልሰጥሽም። እሺ ሁለተኛው ጥያቄ ምንድን ነው? ሁለተኛው ጥያቄ ተጠርላልኩባት። እሺ ሁለተኛው ጥያቄ ያው እንግዲህ በድሮ ጊዜ ይሄ አሁን የምናየው ሲኒማቲክ ወይ ሳይኖር በፊት ፊልም በዚህ መልኩ መሰራት ከመጀመሩ በፊት አንድ ትልቅ ማሽን ነበር።
በድሮ ጊዜ ባይዘው በድሮ ጊዜ ሲባል ያን ያህል ድሮ አይደለም። ፊልም ራሱ ሲጀመር የድሮ አርት አለ ከሌሎች የአርት ዘርፎች ወጣቱ የሚባለው ፊልም ነው። ብቻ ግን ከተጀመረበት ጊዜ አንስቶ ካሜራ ባልነበረበት ዘመን አንድ ማሽን ነበር። ይሄ ማሽን ራሱ ቪዲዮ ካፕቸር አድርጎ ራሱ ፕሮሰስ አድርጎ ራሱ ፕሮጀክት የሚያደርግ ትልቅ ማሽን ነው። ስሙ ምን ይባላል? ስሙን ታውቂዋለሽ፣ ግን በዚህኛው ወይ አይደለም የምታውቂው፣ በሌላ መንገድ ነው ስሙን የምታውቂው። ገምቼ አሁን ዩኒቨርሲቲ ስንማር እንደዚህ ስላይድ የሚለቁበት ረጅም እኮ ነው። እኔም ይደክመኛል አይደል እንዴ? ወበዝ ዝም አትበል እንጂ እንዳልመልስ ነው እንዴ ብትጠይቀኝ። ሽልማቱ ቀላል ነገር መስሎሻል? ቀልድ ነው ያልሽው አንቺ። ሸራሚላ ሊገዛልኝ ፋናልሽ ሊወስኩት ነው። ኦሬዮ ነው። እሺ ማሽን ነው ራሱ ቪዲዮ ቀርጾ ራሱ ፕሮሰስ አድርጎ ራሱ ፕሮጀክት ያደርጋል፣ ያሳያል። ጉድፋል ጎንደር ትልቅ ማሽን ነው ያልኩሽ። ካሜራ ያለሽ ትልቅ ፊልም እያልኳት የቲያትር መድረክ እግዚአብሔር ያሳያል። አሁን ከዚህ ህዝብ ጋር የሚዘለቀው እስቲ ያስቡት። ትልቅ ማሽን በድሮ ጊዜ የነበረ ራሱ ቀርጾ ከዛ ራሱ ምን ብሎ ያልከው ፕሮሰስ አድርጎ ፕሮጀክት አድርጎ ምናምን ሁሉም በራሱ ነው። እና በአንድ ጊዜ አንድ ሰው ነው እየሄደ የሚያየው። አንድ ኦዲየንስ ነው የተሰብስበሽ ቴሌስኮፕ አይደለም ፊልም አይቀርጽማ። ባይዘወይ ሰው እንዲህ ነው እውነተኛ ማንነቱ የሚጋለጠው። የታዘባችሁ አይደለም? ቴሌስኮፕ እያለች ቴሌስኮፔታ ቴሌቶን ትለኛለች፣ ከዛ ቴሌብር ትለኛለች። ለእናንተ ትችዋለሁ አላውቅም፣ ንገረኝ። ከሁለቱ ጥያቄዎች አንዱን። ስለዚህ ተስፋችን እየለመለመ ነው። ሽልማቱን ያለመስጠት ተስፋችን እየለመለመ ነው። መልሱ ሲኒማቶግራፊ የሚባል ነው። ሲኒማቶግራፊ ትምህርት አይደል እንዴ? ሲኒማቶግራፊ ሲባል ያው ብዙ ሰው አይምሮ ውስጥ የሚመጣው ሙያው ነው። ሲኒማቶግራፊ የሚባለው ሙያ ነው እኮ። ከዛ ትማረዋለህ እሱን ጣይቱ ጋር ካልሆነ አሁን ለምሳሌ እኔ ተምሬዋለሁ፣ ጣይቱ ጋር ግን አይደለም። እኔ ወደ ዩኒቨርሲቲ ነው። እሺ ሲኒማቶግራፊ ልክ ነሽ። ሲኒማቶግራፊ ማለት ከዚህ አጠቃላይ የብርሃንና የካሜራ ዲፓርትመንት ነው። የላይት እና የካሜራ ዲፓርትመንቱ አንድ ላይ ሲኒማቶግራፊ ይባላል ዘርፉ። ሰውየው ደግሞ ሲኒማቶግራፈር ይባላል። ግን ይሄኛው ማሽን በድሮ ጊዜ ካሜራ ባልነበረበት ጊዜ ራሱ ቀርጾ ከበደ ማሽን ራሱ ቀርጾ ራሱ ሰሩ ራሱ ፕሮጀክት ያደርጋል። እንዲህ ተራራሽ ነበር የምታየው። እንደሆኑ ተሰብስበሻል እንዲህ ተሰብስበሽ ምናምን የቺፕስ ኮካሽን ይዘሽ ምናምን ሳይሆን ቻሽን ተራራሽ። ለማንኛውም ጋይስ እንደምታዩት ነው። አንድ ጥያቄ ተበልታለች። ፎቶ አለክ ማሽን ምን ልታደርግ ከሽልማቱ ጋር ነው ማያይዤ ፎቶ ለካ ሽልማቱ ናትስች ማን ጥያቄ ያለሽ። አሁን አንድ ከሳች አለቀልሽ። አንተ ደግነህ ምንም ኦሪዮ ይሽጡት አለ እኔ እገዛለሁ። በብስኩት በከረሜላ በደልኝ። አሁን ተረሳሽ። በሶስተኛው ጥያቄ እንሻገራለን። በሰላም በጤና ዝግጁ ነሽ? እንዳሁኑ ውስጥሽን እንዴት ነው? ብርክብር ካላለሽም ነው የሚላል። በስንቱ ብርክብር ካላለሽም ነው የሚመረጥ። እሺ ሶስተኛው ጥያቄ ቁጥር 3 ነው። አሁንም ከፊልም ብዙ አንርቅም ጋይስ፣ አንመጣም። እሺ ከዚሁ ጋር ተቀራራቢ የሆነ ጥያቄ ነው። እንግዲህ ሲኒማቶግራፊ ስለሚባለው ማሽን ጠይቄሽ ነበረ እና የዛን ጊዜ ደግሞ ፊልሞች ከዛ ከሲኒማቶግራፊ በኋላ ደግሞ የሚሰሩ ፊልሞች ነበሩ። ብዙ ጊዜ ይሄ ከለር የሆነ ፊልም ሳይመጣ በፊት ብላክ ኤንድ ዋይት የሚሰሩ ፊልሞች ነበሩ፣ ድምፅ አልባ ፊልሞች። እሱ ታውቂያለሽ፣ ታያለሽ። በእነዛ በድምፅ አልባ ፊልሞች
በጣም ፌመስ የሆነ አንድ ታዋቂ ትልቅ አክተር አለ። እንደውም ይህ ሰውዬ የሆነ ጊዜ ሲጠየቀውን ብሏል ከእግዚአብሔር ጋር እንዳታነካኪ ያለውን ነው። ምን አለ ዓለም ላይ ኢየሱስ ክርስቶስ ከሚታወቀው በላይ እኔም ሰዎች የሚያውቁኝ ይመስለኛል ብሏል በድፍረት። ያ ሰውዬ ነው። እርግጥ ነው በጣም ፌመስ ነው፣ ዓለም ላይ በጣም ታዋቂ ሰው ነው። ምንድን ነው ስራው? እንደዚህ ብሏል ተብሎ ሲታማ ስራው ምንድን ነው? አክተር ነው እኮ። አይ ምን አይነት ፊልሞችን አይሰራም? ብላክ ኤንድ ዋይት እና ድምፅ የሌላቸው ድምፅ አልባ እንትና ነው ይሄ እንደ አሻንጉሊት ላይ የሚታየው እየሄደ በሳይክል መኪና ሲከተል ሚስተር ቢ አይደለም። ሚስተር ቢ እሺ፣ ሚስተር ሲ አይደለም። ቆይ እንትን እንዴ ሰብስክራይብ፣ ሼር፣ ላይክ በማድረግ የዜግነት ግዴታችሁን እየተወጣችሁ ሰላማችሁ እዛ ወዳችኋል። እሺ ቆይ አይደለም ይህን ካላወቅሽ እኔ ራሱ ሽልማቱን ብሰጥሽ ተከታታዮቻችን ኦዲየንሶቻችን ሰራ ያሉ እስከዛሬ ታዲያውን ነው ነው ተጨካከለ። አዲስ አሁን ወደ ጥያቄ ነው ማገለም ዙሪያ ትንሽ ላስለፋ ጭራሽ መለፋው እኔ ነኝ። ኧረ እንዴት ያለ ጊዜ ያደረሰ ቁጥር ውስጥ ይሻለው እሱን ከገመት በቃ መልሱን ነግራለሁ። ጭራሽ አልገዛም ብስኩቱን አለ እኮ ትገዛለህ? ብስኩቱን ወሬው ትገዛለህ? ተመለስኩ ዲድሚሽን የሚመጥን ነገር አትጠይቅ። እሺ አይ እኔ ወሬው ነው የምፈልገው። እኔ ወሬው ነው የምፈልገው። ወሬው ትገዛለህ? ይሄ ጥያቄ ተመለስ። ችግር የለውም። አውሬውን እንገዛልሻለን። ቻርሊ ቻፕ አጀል ቻርሊ ቻፕ ኧረ እባክህ እሺ ሆነልሽ ነው ግን ነው አለ ቻርሊ ቻፕ እንደዚህ መቆየት ነበረባት። ምን ተራ ስሙን ይጠፋብኝ እንጂ እድሜውን ታውቃለሽ። ስሙን ይጠፋል። እሺ ጥሩ ነው እየሄድን ያለ ነው። እኔም በዚህ ያቀመጥሽ ጭራሽ ያቀለሽ ጉድ። ለምን ነበር ድምጽ የማያወጣው? ዱዳ ነው ወይስ ለምን ነው? ካውክ ይሄኮ ከሕክምና ጋር የሚገናኝ ከጤና ጋር የሚገናኝ ነገር ነው። እኔ እዚህ እንዴት ብላሽ መስጠት ከመለሰ እኔ ወሬው ገዛለታለሁ። ኧረ አይ ስለሆነ ተናገር። ስለ ቻርሊ ቻፕሊን ብዙ ነገሮች ይባላል ማለት ብዙ ነገሮች ተብለዋል እና ብዙ የሚያስገርሙ ነገሮች አሉት። በጣም ክሬቲቭ ነው። በጣም ጎበዝ አክተር ነው እንደሚታወቀው። ይሄ ድምፅ አልባ ፊልሞችን ደግሞ ዓለም ላይ በምን ያህል ስፋት እንዳሰራጨ ሁሉም ሰው ያውቃል። ለዛም ይመስለኛል በድፍረት ከጂሰስ ባልተናነሰ ሁኔታ ይታወቃሉ እና ቻርሊ ቻፕሊን እንደውም ምን አስታወስኩ የመሰለሽ ቻርሊ ቻፕሊን እስካሁን ሳይመልሰው ለማንም ሳይመልሰው ይዞት የሞተው አንድ ጥያቄ አለ። ብዙዎች ጥያቄ የሚሆንባቸው ምናልባት ሲባል ሰምተሽ ከሆነ የሆነ ጊዜ ላይ ውድድር ተዘጋጅቶ ነበር። ምንድነው ውድድሩ? ኢሚቴሽን ነው። ቻርሊ ቻፕሊንን ማስመሰል ነው እና እዛ ውድድር ላይ እሱ ምን አደረገ? ራሱን ቀይሮ በሜካፕ እና በኮስቲዩም ራሱን ቀይሮ ገብቶ ተወዳደረ እና ተወዳድሮ ሁለተኛ መጣ። ራሱን ለማስመሰል ሁለተኛ ወጣ እና ይሄ በጣም የብዙዎች ጥያቄ ነበር። እንዴት ሰው እንዴት ራሱን ማስመሰል ተወዳድሮ ሁለተኛ ይወጣል? እና ይህን የዚህ ጥያቄ መልስ ቻርሊን ራሱ ይዞት ነው የሞተው ሳይመልስ። እና የዛን ጊዜ በነገራችን ላይ ሌሎችም አክተሮች ነበሩ እንደዚህ ድምፅ አልባ ፊልሞች የሚሰሩ ግን ዋነኛው እንትን ምንድነው ምክንያቱ የመናገር ችሎታ እንዳይሆን ያለመሆን ሳይሆን በዛ ሰዓት የሳውንድ ቴክኖሎጂ አልነበረም እና ፊልሞቻችን ይሰሩ የነበረ ያኔ ጀስት በምስል ብቻ ነው እና አንዳንዴ የግድ አስፈላጊ የሆኑ ዳይሬክት ስፒች ዲያሎጎች ሲኖሩ በጽሁፍ ይገባሉ። የተሻለ የቻሉ ፊልሞች ላይ በጽሁፍ የሚገቡ ዲያሎጎች ነው። ከዛ ውጭ ግን ቪዲዮ ከዛ በኋላ ነው እየተሻሻለ ሲመጣ ምስልና ድምፅ አንድ ላይ መርጅ አድርጎ የሚቀርጽ ካሜራ ለዛ ነው። ስለዚህ አንደርስኩታል። ስለዚህ እሱ መናገር ተስኖት ሳይሆን የሰውን ስራ ስላልነበረ ያኔ ሰው ፊልሞቹ እንዳለ እንደዛ ነበር።
ሴሌብ ነው። ኮርቼ ይባል። አመሰግናለሁ። እሺ ቀጥል። እሺ አንተ ነው የጠየቀኝ። እኔ መሰልኩ እረስ ቀጣይ ጠይቅ ይልላት ነበር። በሰው ስራ መግባት ምን ያህል ነገሮችን እንደሚያመሰቃቅል እግዚአብሔር ነው ማፈራለች። ስንት ጥያቄ ነበር ይቀርም? 3 ጥያቄ። ከሶስቱ ስንት መለሽ? 2 እውነቷን እኔ መስራት ችግር አለብኝ። እውነቷን መስክሩ። እሺ ቆይ 3 ነው እንዴ? አሁን ያበሳለሁ 2 መለስሽ። ቆይስኪ ስለዚህ ስንት ቀረሽ? 2 በጣም ስንቱን መልሳለሁ? እንግዲህ የግድ 2ቱን ካልሆነ ደግሞ አንዱን መመለስ አለብሽ። ያ ካልሆነ ሽልማቱ የሚያሳዝን ሁኔታ የኔ ሆነ ይቆያል። ታድዬ ከኔ በላይ እድለኛ እሷ አለ። እንዳትመልስ ቋጥሩ ጋይስ። ምንድነው ሽልማት? ቀላል ነገር መስሏት ነው። አይ እንደዚህ ብስኩት ከረሜላ የሚሸልም ሰው አይደለም። እንኳን ለትልቅ ሰው ለህፃን ሸልም። እሺ እንዳትጨነቂ። ቀላል ጥያቄ ነው። ሁለተኛው፣ ሶስተኛው ጥያቄ፣ አራተኛው 3 ጠይቅ። አንቺ በጣም ንቁ ነሽ። እየፈተንኳት ነበር። ቼክ ታስታውሳለች አታስታውስም የሚለው ቼክ እያደረኩ ነበር። እናንተም ነገራችሁ ተከታተሉን አደራ በእናታችሁ። እሺ አራተኛው ጥያቄ ከብዙ የዳግም ጥያቄዎችን ለማስታወስ የመሞከር ማሰብ ቆይታ በኋላ ተመልሰን ረስቶት። ኧረ ዝም በይ በእናትሽ ረስቶት። እኔ ጠጠር ላደርገው ስለፈለኩ ነው። ራሴንቺ እንዲህ በቀላሉ መገመት ሰው በዚህ ረሳው። ጥያቄውን ረሳው። ዳግም ጠጠር ጠንካራ ያለው ሰው። እሺ አራተኛው ጥያቄ ምን ነው ጋይስ? ብዙ ጊዜ አሁን ፊልም ላይ እንትን ሲባል የተሽታቂያለሽ። አሁን ሲኒማም ሲወጣ ምናምን ኦር ዩቲዩብ ላይ ቢሆን ሲጫን ይሄ ክሬዲት ካፕሽን ላይ የከሪ ፊልም ይባላል። ለምሳሌ የቅድስት ይልማ ፊልም፣ የሚካኤል ፊልም ምናምን ይባላል። ለምንድን ነው በእነሱ ስም የሚጻፈው? የማን ስም ነው የሚጻፈው? የሜን ካራክተሩ ነው? የፕሮዲውሰሩ ነው? የዳይሬክተሩ ነው? የደራሲው ነው? የማን ነው? ለምሳሌ የሶሚክ ፊልም ሲባል ሶሚክ ዳይሬክት ስለሚያደርግ፣ የቅድስት ሲባል ቅድስት ዳይሬክት ስታደርግ። አይ ጥያቄውን አከብዳለሁ ብዬ አቀለልኩት። እንደዚህ አልነበረም መጠየቅ። ቀጥታ ነገርኩ። እሺ አይ ደግሞ እንዴት አላውቅም። አንደኛ ነገር፣ ሁለተኛ ነገር ደግሞ ከዚህ በፊት ስናወራት ዘይልን ፋስት ዳይሬክት እያደረገ ይህ ድራማ እኮ ክሬዲት የሚሰጠው ቢሆን ኖሮ የፋስት ፊልም ተብሎ ነበር የሚጻፈው ምናምን እያለ ስናወራ እኔ ይሄ ነገሯን ነው ሞድል የመጨረሻውን እንዲህ በቀላሉ መጨረሻ የመጨረሻውን ጥያቄያችን እስኪ ጋይስ የመጨረሻውን ጥያቄ ታብታብ እያደረጋችሁ ላይ ባለን ለካ። እሺ የመጨረሻው ጥያቄ ምንድን ነው? አሁንም ወደ ኋላ ልመልስሽ። ቆይ አንዴ ከመጠየቅ በፊት ምንድን ነው ሰሞኑን ትቆርጠዋለህ? ምንድን ነው ሰሞኑን አንተ ማለት ስራ ላይ እያልኩ እጠይቅሃለሁ እያልኩ ሰሞኑን ስራ ነው እኮ ምንድን ነው ፊልም የት ማን ጋር ምንም አትናገርም። ብቻ ስራ ላይ እያልኩ ስራ በቃ እንጨርስና እናወራለን። ምንድን ነው? እኔ እንጃ ምን ሆነህ ነው ብዬ ነው። ስራ ካልኩሽ ስራ አታምኚኝም ነው። በቃ እንመለስ። ይቅርታ ለተፈጠረው ስህተት ተመልሰናል። ወሰደርኳት። እሺ ምንድን ነው የመጨረሻው ጥያቄ? ለመስማት እናንተም እንደጓጓችሁ ተስፋ አደርጋለሁ። አሁንም ወደ ኋላ እንመለስና የመጀመሪያውን የኢትዮጵያን ፊልም መልሰሻል። ጎበዝ ልጅ ሳናደንቅ። አሁን ደግሞ ወደ ኋላ ተመልሰን እንደ ዓለም የመጀመሪያው ዓለም ላይ የተሰራው ፊልሙ አላውቅም። ሶፎክለስ ቴስፒስ በቃ ብቻ እነሱን ለማውቀው እነሱን የተማርኩ። እሺ ቀለል ላድርግልሽ። እሺ ወደዚህኛው ላምጣልሽ። አሁን ወዳልሽ ይሄ የመጀመሪያው ፊልም ሲሆን አንቺ ወደ ቲያትሩ ዓለም ሄድሽ። እሺ ቲያትሩ እስኪ ለማስታወስ ይሄን ከመለሰች ነጥቡን ሰጣታለሁ። እሺ እኔ መልካም ስብዕና ስላለኝ ሰጣታለሁ። ቴስፒስ
ብቻ ጻፉት ሰሩት ምናምን ነገር እስኪ ለማስታወስ እሺ ሶስተኛ አይደል ልስጥሽ ሶስተኛ ይሄ መጨረሻ አይደል ነው ጋይስ ሶስተኛ አይደል የመጨረሻ ይሄን ከሳት ሲወጣ ተበለሽ እሺ አሁን የክርስቶስ ፊልም ስትይ ነው እዚህ ያለው እሺ ብዙ ጊዜ የኢየሱስ ክርስቶስ ታሪክ በተለያዩ ጊዜዎች በተለያዩ አክተሮች በተለያዩ ፕሮዳክሽን ተሰርቷል አይደለ ብዙ ፊልሞች አሉ ከነሱ ውስጥ ቢያንስ ከቻልሽ ሁለቱን ካልቻልሽ አንዱን እና አንድ የፊልሙን ርዕስ አንድ ደግሞ ከተወኑት ኢየሱስ ክርስቶስን ገጸ ባህሪ ወክለው ከተወኑት ያሉት አረሞክሪ የኢየሱስ ክርስቶስ ፊልም እሺ ርዕሱን አታስታውሽው ርዕሱን ሞክሪ ሞክሪ የማስታወስ ሞክሪ ርዕሱ ላይ ጂሰስ አለሽ ዘመን ኦፍ ጂሰስ ስለዚህ ጋር ይሄኛውን ጥያቄ ተመልሳለች ሶስቱንም ወይኔ ለካ ሶስት መልሰሻል ስለዚህ ሽልማቱን ልትበላ ሳይሆን ቅድም እንትናል ቻርሊ ቻፕሊንን ስናገር ወስዳለሁ እሺ ብዬ አይደለ አዎ ብሎኝ አይደል እንደ እንትን እኮ ስናስበው ለጌም ጥያቄ ሊናምነው ሰው ሳትመልሽ መስጠት እኔ እሺ ነገር እኔ ከነገርኩሽ ነው ተወስጂው አይደለም እንዳቆል እሺ ኢየሱስ ክርስቶስ እሺ ብዙ ፊልሞች አሉ ኢየሱስ ክርስቶስ ታሪክ ላይ ተመስርተው የተሰሩ ለምሳሌ ጂሰስ ኦፍ ናዝሬት የሚል አለ ሰን ኦፍ ጋድ የሚል አለ ዘጂሰስ በጣም ፌመስ ነው ከልጅነታችን ጀምሮ እያየን እውነተኛው ኢየሱስ ክርስቶስ እስኪመስለን ድረስ ሪያኒከን የተወነበት ፊልም አሁን በጣም ዓለም ላይ በጣም የተሰራጨ በዓለም ላይ በብዙ ቋንቋዎች በመተርጎም አንደኛ የሚባል ፊልም እና ሪያኒከን አክተሩ ራሱ ኢየሱስ ክርስቶስ ገጸ ባህሪ ወክሎ የሚጫወተው አክተር ራሱ ከ900 ተዋናዮች ተወዳድረው ነው ካስት የተደረገው እና በጣም ዓለም ላይ ፌመስ የሆነው እና በብዙዎች ዘንድ አክሰፕታንስ ያለው ፊልም እሱ ነው። የቅርቡ ደግሞ የመጨረሻ አካባቢ ላይ የተሰራው ደግሞ ዘ ፓሽን ኦፍ ዘ ክራይስት ነው። እሱ ደግሞ ህማሙን በማሳየት ደግሞ ሞር እሱኛው ነው ግርፋት የሚበዛበት ነው። እሱኛው ህማሙን በማሳየት ደግሞ ከሌሎቹ ፊልሞች የተሻለ እና የምን ጊዜም ውድ ፊልም ነው የሚባለው። በጣም ብዙ ገቢ ያስገኘ ፊልም ነው። ወደ $600 ምናምን አካባቢ 600,000 እንደዛ አካባቢ እና ውድ በመሆኑ ይነሳል። ለፊልሙ ላይ ብዙ ነገሮች አክተሩ ያጋጠሙት ነገሮች አሉ። ጂሚ ካርቴዝ ኢየሱስ ክርስቶስ ነው የሚጫወተው አክተር ማለት ከዛ ዘመን ይዞ ብዙ ይነሳል እና ለሌላ ጊዜ እና ጋይስ መጀመሪያው ቲያትር እሱ ነው ማለት የመጀመሪያው ቲያትር የመጀመሪያው አክተር የመጀመሪያው የቲያትሩ ጸሐፊ ቀጣይ ቪዲዮ ላይ ስንገናኝ እሷ ራሷ ትነግረናለች። ቅጣት አይደል ጋይስ አለ ደብተሪ ላይ ምን አልገባኝ ደብተሪ ላይ ማየት እችላለሁ ስለረሳሁ ነው ጊዜ ያለንኛ ጋይስ እሷ ደብተር አስከታገላበት ቁጭ ላይ ስራ ያለን ሰዎች ነን ትልቅ ሰዎች ነን እኔም የምሄድበት አለ ቪዲዮ መስራት ተባብለን የተገናኘን እሷም ፀጉር ቤት ነው እና ሄዳለሁ ለሻው ላይ በጣም ጥሩ እሺ የመጀመሪያው ፊልም እሱንም ጠይቀኝ ነበር እሱንም ይዘሽ ተመቸሽ አሳይመንት በመስጠት ይታወቃል ዳግም እያወራን ድንገት የሆነ ነገር ይነግረኝና ይሄ ምንድነው ስሪና አንቺ ይለኛል ያርማለሁ ኮተኮታለሁ ዘራለሁ በነገራችን ላይ ምንድነው ነገራችን ላይ አሁን ሌላ ነገር ውስጥ አንዱ ከሆነ የቤት ስራ ይሰጣል አሳይመንት ይሰጣል አስተማሪ ነው አሁን አስፈላጊ አይደለም እኔ አይደለም ግን አሁን ወደ አይደለም እሺ ነው እሺ ሽልማቱን ለማየት ወቅቶች ነው ይዛው እኔ ግን ጤነኛ ነኝ ይህንን የሚያክል ጋር ላይ ትገኝ ነበር
እግዚአብሔር ይጠብቀዋል። ቁጭ ላይ እሺ ጋይስ፣ አሁን አንድ አደራ ሰጥቻችሁ ልሂድ። እስክመለስ ድረስ በአይነ ቁራኛ ጠብቁልኝ። አይንሽን ትጨፍኛለሽ፣ ማየት አይቻልም። ሰርፕራይዝ ከገለጠች ትነግሩኛላችሁ ጋይስ። እስክመለስ ከገለጠች የምሬን በደንብ በእጅሽ ያዥ። አይቻልም ነገር አልሰጥሽም። አንቺ ትልቅ ሰው አለሽ። ዩቲዩብን ሰብስክራይብ፣ ሼር፣ ላይክ በማድረግ የዜግነት ግዴታችሁን እየተወጣችሁ ሰላማችሁ ይብዛ። እወዳችኋለሁ። እንዳታይ ችግር እንዳታይ አየች። ሌላ ነገር ውስጥ ነው ተጋደለ። እሺ አሁን ገለች ስልክ መቀየር ፈልጋለች ስትል ነበር እኮ። ስልክ ገዝተህ አይፎን ዋጋችሁ እንዳታምኑ። ምን ይባላል? ምንድነው ስልኩን ሰራች አይፈለግም። እግዚአብሔርን አትፍረጂ አትፍረጂ። ይህ ነገር ምንም ነገር ነው። ሰው መታም ነው ከፈችና ይኸው በቃ ኬታም ታክሲ ጀመረ። አልገዛም እንዴ? ትገዛለህ ግን በደህንነት እንድትሰለቂያለህ። ፊልም አንሰራበት ነው ከምትከዛ ማለት ነው። በስልኩ እየቀረጽ ነው ሰራለሁ። በእኔ ዋይዱን በአንቺ ክሎዙን እንቀርሳለን። ለምንድን ነው ማታምነኝ? እሺ ኪዳነ ምሕረትን በል ከፈችውና ይኸው ሲሆን በል እሺ ኪዳነ ምሕረትን በል እኔ ማማን አልወድም። ከፈችና ይኸው እኮ ገና ማትነጋ አታዩም? አጠገብሽ አይደል? ወጭጭ ማረኝ እንጂ ማለት እዛ ከፈች አንቦክስ አድርገው ቼክ ለማድረግ ነው። ባትሪ ምናምን ልትሰብሪ ነው እንደ ፍራንክ በነገራችን ላይ በአንድ ድንጋይ ሁለት ፍራንክ አድርጌሽም ፍራንክ ነው ጋይስ፣ ፍራንክ አድርገናታል። ደግሞ ለስማማኒ እንዳትናለች እውነት እግዚአብሔር እንዳትናለች። በቃ ይኸውልሽ አይዲያ መጣልኝ ማለት ደበርሽ። አይ እኔ ማማኒ ነው እኮ ያናደኝ ታዲያ ነው እንዴ? አንቺ ይኸውልሽ ንገርሽ። አይ የምር ካስደበርኩሽ በጣም ይከብዳል። ታስደብርሽ ፈልጌ አለ ግን ይኸውልሽ አይዲያው እንዴት መሰለሽ ነው ቪዲዮ እንሰራለን ተባብለን ተቀጣጥረን ነበረ። ከዛ እግረ መንገዴ ጀስት ጥያቄውን እየሰራን ለምን ፍራንክ አላደረጋት እየሳሰብ የስልኬን ካርቶን አገኘሁት ቤት ውስጥ ዘይት ነው እንጂ ፍራንክ ግን ደብሮሻል እንደማይሆን በቃ እሺ ይቅርታ። እኔ ፍራንክ እኮ ነው እናንተ ፍራንክ ነው እያላችሁ ዝም ታስደብሩታ ነው። ምን እንዳስደበረኝ ታውቃለህ? ባለፈው ሙሉ ክሩ ስልክሽ ሚቲ ነው እያላችሁ ስትይዙ ነበር። ከዛ ምን ደግሞ አንተ እንደዚህ ይበቃል። እሺ ኦኬ ይቅርታ። አለማት ከለንዳ ሊሆን ይችላል። እሺ እኔ እኮ ጀስት ፎር ፈን ለቀልድ እኮ ነው። እሺ የምር ልብሮሽ ማኪ እሺ በቃ ይቅርታ ማኪ
ደብሮሽ? አሁን ደብሮኛል። እንዴት አይደብረኝም? እኔ እንደዚህ ጀምርሻል ያሰብ ማለት ጀስት እንደዚህ ትልቅ ቦታ መሰጫው ይችላል። እኔ ጀስት በቃ ለቀልድ ነው ይችላል። እንዴት እንዳስጠላኝ ስልኩ ታውቃለህ? በዛ ላይ ቴሌግራም አይሰራም። እሺ በላሽ ማመኔ እኮ ነው እናድርግ። እኔ ሰው እንደዚህ ያደርግልኛል ብዬ የምጠብቅም ሰው አይደለም። ከአባቴ ውጭ ማንም ምን ማለት ነው እንደዚህ አረ ማንኪ በእግዚአብሔር ከእንደ እንዲያስጨንቅሽ እኮ እሺ በቃ ይቅርታ እኮ በቃ ይቅርታ አድርጌልሃለሁ። አይ ማመኔ ነው ያስደበረኝ ያናደደኝ ማመኔ ነው። ይህ እኮ ኖርማል ነው ማለት ነው። ሁላችንም እርስ በርስ ፕራንክ ቪዲዮ እንደዚህ እንሰራ ነበር። አንተ ሰው ደርስ ታዲያ ነው እንትን ነው እሺ በቃ ከዚህ ሙድ እንድትወጪ ፈታለሽ። ሌላ ደስ የሚል ነገር የምር ፈታት ያለሽ አይደብርሽም? እሺ በቃ ልብስ ቀይሪና ነው ሰርፕራይዝ ነው። ሰርፕራይዝ ቢያልኩሽ አንቺ ፀጉር ቤት ያለሽ እንደ በቃ ኖርማል ነው እንደዚህ ነው። ደሽ በቃ ይቅርታ አንቺ አፍንጭ እንድትሆነሽ ነው። ለእሱ አይደለም ነገ የቀጠር ቀረጻ ይለናል እንዴ? ለዛ ፀጉር ይመስላል። እሺ አሁን ሰንሳል ነው። እሺ ይኸውልሽ የፈጠነ ሂጂና ፀጉርሽን ተሰሪ። እኔ ቤት ሄጄ ልብስ ቀይረና እንሄዳለን። ወይ ቅርብ አንቺ ስማማ እንዴ እኮ ፊትሽን አትጠይዋ። ይሄን የሚያክል ፊት እንዴት ተሸክሜ ማን ይደምሳል? ሲጀምር 30 ደቂቃ ነው እስከፍታችሁ መስሎራል ማለት እኮ በቃ እንደዛ ከሆነ ፈታቢያውን ይሽ ሰው ቤት ሂጂ ፋብሪካ ያኔ ቤት ደርሼ ልብስ ቀይሬ ልምጣና የሆነ ቦታ ይዤ ይችላል ፊት አደግሞ ማለት ነው። እሺ ይቅርታ ኪራቱብን ሰብስክራይብ፣ ሼር፣ ላይክ በማድረግ የዜግነት ግዴታችሁን እየተወጣችሁ ሰላማችሁ ይብዛ። ወዳችኋል። ሰላም ሰላም የኔ ውዶች እንዴት ናችሁልኝ? እኔም በጣም ደህና ነኝ። ስልክ እንግዛ ብሎ ጎጉዮ ስልኩን ሊቀይር መሰለኝ። መጀመሪያ ያደረገኝን ነገር አይታችኋል። ይቅር ባይ ስለሆንኩኝ ይቅር ብዬው አብሬው መጥቻለሁ። ላቀያየረው ትላላችሁ እና አይስቶር ባይ ሶፊን የመጣ ነው። ጉዳይ ይዘዋልና ውስጥ ላይ ካፌ ጠብቆን ተነሽታ ብለን ካፌ ቁጭ ብለናል እና ካፌው ደስ ይላል። አካባቢያችን ላይ የምናየው ነገር በሙሉ ደስ ይላል። ጋይስ እንግዲህ እዚህ ጋር ነው ሰርፕራይዙ የሚጀምረው። በእውነት በጣም አልጠበቀችም ነበረ። የትም ያልተነዳ 0013 ፕሮ ማክስ ስልክ እንሆ በረከት ብለናታል እና በጣም ነበር ደስ ያላት። ማለት ኤክስፔክት አላረገችም። ድጋሚ ሙድ እያስኩ ምናምን መስሏት ነበር እና ሆኗል። አይዞሽ አንቺ ነው። በጣም ነው ደስ ያለኝ ቤተሰብ። ስልኩ የኔ ነው ማለት እኔ ለራሱ ሌላ ስልክ ሊቀይር የመጣን ነበር ይመስለኝ። እንደዛ ነው የሚያለኝ። ስልክ ልቀይር ምናምን ብሎ ይዞኝ የመጣው ግን ለኔ ነው ስልኩ። ኦ ማይ ጋድ ከእንግዲያችን ሚጥጥዬ ስልክ አልይዛትም። ድጋሚ ፕራንክ አደረግኩሽ የሚለኝ መስሎኝ ከሱ ቆጣን። በቃ ቤት እስክደርስ ድረስ አላመንኩም። የሆነ ሳለ ይዤው ልሩጥ እንዴ ልጥፋበት ልደበቅ እያልኩኝ ነበር። የሚቀማኝ ነበር የመሰለኝ። የታለ ስልክሽ? ደስ ያለሽ አመሲም ደስተኛ ነሽ?